ያው አገር አቀፍ ሆነናል። ይሄ ፓርቲ ኢትዮጵያዊ ፓርቲ ነው። በዜግነት ፖለቲካ የሚያምን ፓርቲ ነው። በጣም ቅርባችን ነው። ለኛ ራዕይ፣ ለኛ ፖለቲካ ደቡብ በጣም ይቀርባል። አሁን የብሔር ፖለቲካ እንደምታውቁት 33 ዓመት ሆነው ከሽፏል እና ደቡብ ደግሞ ኢትዮጵያዊነትን ይፈልጋል። ይሄ መንግስት እኮ ከህዝብ ተቀባይነት ከተተፋ እኮ ቆይቷል። በተጨባጭ ደግሞ አይተነዋል። ከዚህ ከለውጡ ወዲህ ሁሉም በየነገዱ እና በየምናምኑ ሲሰባሰብ ከለላችን ኢትዮጵያ ናት፣ መዳኛችን ኢትዮጵያ ናት ብሎ ኢትዮጵያዊነትን ሙጭጭ አድርጎ ያዘው ደቡብ ነው። ስለ ብልጽግና እና ሴፍቲ ኔት ያው ሁላችሁም የምታውቁት ነው። እሱ በሴፍቲ ኔት ያላደራጀው የለም። በሁሉም ክልሎች ለመንቀሳቀስ ነው ሀሳባችን። እንደው በመሰረቱ ያው ተቃዋሚውም መተባበር ስላልቻለ ነው እንጂ መገፋት ያልቻለው ይሄ መንግስት ያንን የሚታተም ገንዘብ መርጨት ነው እንደምታውቁት። ፓርቲያችን ከተመሰረተ ጀምሮ በጣም ብዙ ውጣ ውረዶች ያሳለፈ ፓርቲ ነው። ሁላችሁም ታውቁታላችሁ። እንግዲህ ቀደም ሲል ያው በክልል ደረጃ የተደራጀ ነበር፣ በአዲስ አበባ ደረጃ ማለት ነው ለሁሉም። ከዛ ወዲህ አሁን ባለፈው አመት ነሐሴ 23 2016 ነው የሀገር አቀፍ ሰርቲፊኬት ያገኘ ነው። ያው ሰርቲፊኬቱም ሳምፕል አንዳንድ ተሰጥቷቸዋል። ከዛ በኋላ ነው እንግዲህ አሁን ባልደራስ ያው ወደ አገር አቀፍ ደረጃ በአማራ ክልልም በደቡብም በእነ ድሬዳዋም በሌሎቹም ክልሎች መዋቅሩን ለመዘርጋት ጥረት ተጀምሯል። እንግዲህ የዛ ጥረት አካል ሆናችሁ ነው እንግዲህ ሁላችሁም ዛሬ እዚህ ከኛ ጋር ለመሰባሰብ የቻላችሁት እና እንኳን ደህና መጣችሁ፣ እንኳን ደህና መጣችሁልን። ስለ ፋይናንስ ችግር የተነሳ ነገር አለ። እሱ እንግዲህ በአጠቃላይ በሁሉም ዘንድ ያለ ችግር ነው። ዞሮ ዞሮ ግን ያው እንግዲህ ጄኒዮን የሆኑ የፖለቲካ ፓርቲዎች አባሎቻቸውን በስነ ስርዓት ሰብስበው ዲሲፕሊን አስይዘው ባለ አቅም ያው መዋጮ እንዲያዋጡ ማድረግ፣ አንዳንድ አዋጁም የሚፈቅደው አለ ኢቬንቶች በማዘጋጀት ገቢ የመሰብሰብ ሁኔታ ሊኖር ይችላል። በአካባቢው ደግሞ በንግድ ዓለም ያሉ ሰዎችን በቀጥታም የፓርቲ አባል ለመሆን ቢፈሩ በተዘዋዋሪ መንገድ ፓርቲውን ሊረዱ የሚችሉበትን ሁኔታ ማመቻቸትም ይሄም አንዱ ዘዴ ነው። ለምን አሁን ሀብታሙም ድሃውም ሁሉም አንድ ላይ እየተወቀጠ ነው። ስለዚህ ሀብታሙም ዝም ብሎ ገንዘቡን ይዞ ብቻ ቢንሰፈሰፍ ዋጋ የለውም። እሱን የሚወክል የፖለቲካ ፓርቲ ካረዳ አቅፎ ቢቀመጥ የሚነጠቅበት ጊዜም ይመጣል። ትንሽ እንግዲህ በንግዱ ህብረተሰብ ያለው የፖለቲካ ንቃት እና ያለው ፍራቻ ከመጠን በላይ ሂዷል። አሁን ግን ሁሉም እየተወቀጠ ነው። በታክስ ይወቀጣል፣ የማይወቀጠው በመዋጮ ይወቀጣል። አብዛኛው ለመስራት አልቻለም። ኢቭን ካፒታል ያለው ሰው በሙሉ አፉን ዘግቶ ቤት ውስጥ እንትን እያለ ነው እና ግን አሁን በሌላው ዓለም እንደሚታየው ፖለቲካ በገንዘብ ነው የሚሰራው። አለ ገንዘብ ፖለቲካ ሊሰራ አይችልም። ለምን? ከዚህ እዛ ለመንቀሳቀስ ዛሬ ገንዘብ ነው። ሰውን ጠርቻ አወያያለሁ ስትል ለስላሳም ትገዛለህ፣ ምንም ትገዛለህ፣ ትራንስፖርት አለ፣ ምን አለ፣ ያ ሁሉ ገንዘብ ነው እንደምታውቁት። እና ፖለቲካ ለመስራት እርግጥ ገንዘብ ያስፈልጋል። እና እንግዲህ ይሄንን ያው በየአካባቢው ያለው ህዝብ የመረረው ነው እና የግዴታ ትልቁ ችግር አሁን በኢትዮጵያ ውስጥ አብዛኛው ሰው ሌላው ሰው መስዋዕትነት ከፍሎለት ነፃ የመውጣት ፍላጎት አለው። ይሄንን መቼ ትክክል እንዳልሆነ ያካሄድ መቼ እንደሚገነዘብ አላቅም እንጂ አሁን በሌላው በሰለጠነው ዓለም እንደምታውቁት ሁሉም የፖለቲካ ድርጅቶች የራሳቸው ማህበራዊ መሰረት አላቸው። ያ ማህበራዊ መሰረት በደንብ አድርጎ ፋይናንሻሊ ይደግፋል። ለምን? የፖለቲካ ስልጣን ሲያዝ ነው ሁሉም ትክክለኛውን ነገር ሊያገኝ የሚችለው። ባልደራስን በተመለከተ የአዲስ አበባ ፓርቲ ነው የሚባል ስሞታ አለ ነው። እርግጥ ይሄ የነበረ ነው። ያው ሲደራጅም ባልደራስ የአዲስ አበባ ፓርቲ ሆኖ ነው የተደራጀው። ብዙም መስዋዕትነት የተከፈለው ለአዲስ አበባ ነው። ያም ሆኖ ግን አገር አቀፍ መፈክሮችን እያወጣ ሲታገል እንደምታውቁት ያው ብዙ መስዋዕትነት ከፍሏል።
እንደዚህ ፓርቲ የታሰረበት ሰው ብዛት ኢትዮጵያ ውስጥ ሌላ ፓርቲ የለም። ለዋስትና ብቻ ወደ 900 ሺህ ብር ደርሷል። አባላት ሲታሰሩ ለቤተሰብ የተወሰነ እርዳታ ቀለብ እንዲቀርብ የምናደርገው መዋጮ ነበር። ለጠበቃ ገንዘብ ያስፈልገን ነበር። በዋስትና ይፈቱ ሲባል ደግሞ ዋስትና ደግሞ ያስፈልግ ነበር። ተደምሮ ወደ 900 ሺህ ብር ደርሷል። በዚህ ብቻ የወጣው ገንዘብ የባልደራስ እና ይሄ ፓርቲ የከፈለው መስዋዕትነት በጣም ከፍተኛ ነው። ያው ዞሮ ዞሮ የዓላማ ጽናት ነው። ያው አገር አቀፍ ለማድረግም ለፊርማ ማሰባሰብ ከ2 ሚሊዮን ብር በላይ ነው የወጣው። ያው አገር አቀፍ ሆነናል። አገር አቀፍ ስንሆን ደግሞ እንደ ፋይናንስ አቅማችን በሁሉም ክልሎች ለመንቀሳቀስ ነው ሀሳባችን። በደቡብ ላይ የመጀመሪያ ትኩረት የሰጠንበት ምክንያት ይሄ ፓርቲ ኢትዮጵያዊ ፓርቲ ነው፣ በዜግነት ፖለቲካ የሚያምን ፓርቲ ነው እና ደቡብ ደግሞ ኢትዮጵያዊነትን ይፈልጋል። በተጨባጭ ደግሞ አይተነዋል። ከዚህ ከለውጡ ወዲህ ሁሉም በየነገዱ እና በየምናምኑ ሲሰባሰብ ከለላችን ኢትዮጵያ ናት፣ መዳኛችን ኢትዮጵያ ናት ብሎ ኢትዮጵያዊነትን ሙጭጭ አድርጎ የያዘው ደቡብ ነው እና ከዚህ አንጻር በጣም ቅርባችን ነው። ለኛ ራዕይ፣ ለኛ ፖለቲካ ደቡብ በጣም ይቀርባል እና ምንድነው ይሄ የአዲስ አበባ ፓርቲ የሚባለው 3-4 ዓመት ከተቋቋመ ጀምሮ በዛ ሰርተናል። አሁን ግን ድሮም የአዲስ አበባ ፓርቲ የሆነበት ምክንያት ለምርጫ የነበረው ጊዜ በጣም አጭር ሆነና ወጥቶ ወደ ሀገር አቀፍ ስብሰባ ፊርማ ለማሰባሰብ በጣም አጭር ጊዜ ነው የነበረው። በዚህ ምክንያት ተገዶ እኮ ነው መጀመሪያም እንጂ የአዲስ አበባ ፓርቲ ለመሆን ፈልጎ አልነበረም። ግን አገር አቀፍ ፊርማ ለማሰባሰብ በቂ ጊዜ ስላልነበረውና ምርጫው ስለደረሰ በኋላ ደግሞ ምርጫውን ሲያራዝሙት መንቀሳቀስ አይችሉም የሚል ገደብ መጣብንና አገር አቀፍ ሳንሆን ቀረን እንጂ ከመጀመሪያው ጀምሮ አገር አቀፍ የመሆን ነበር ዓላማችን። ለሁሉም ያው በአዲስ አበባም ብዙ መስዋዕትነት ተከፈለ። ያው የሆነ ሆነ። አገር አቀፍ ፓርቲዎች አካታች አልነበሩም። ትክክል ነው። የውሸት ሪፖርት ይሄም መንግስት ብቻ ሳይሆን ያጠቃው ፓርቲዎችም ውስጥ ይሄ ያለ ነው። ይሄ ለእድገት ምንም ጠቀሜታ የለም፣ ሳንቲም አይጠቅምም እና የሰራነውን መናገር ያለ ችግርን በደንብ ተገንዝቦ ችግሩን ለማቃለል እንቅስቃሴ ማድረግና ማቀድ ነው እንጂ በውሸት ሪፖርት የሚበለጽግ ፓርቲም የሚያድግ ሀገርም አይኖርም።